አዲሱ የትራምፕ የ50 ዓመት የሞርጌጅ ፕላን ለቤት ገዢዎች አቅም ፈጣሪ ወይስ አደገኛ ቁማር? ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። የአሜሪካን ነዋሪዎችን የቤት መግዛት አቅምን ለመጨመር አፎርደቢሊቲን ለማጎልበት ታስቦ በተለይም በከፍተኛ የሞርጌጅ ወለድ እና በከፍተኛ የቤት ዋጋ መጨመር ምክንያት ከጨዋታ ውጭ የሆነውን የፈርስት ታይም ሆም ባየርን ለመርዳት ፕሬዚዳንት ትራምፕ የሪል ስቴት ሞርጌጅን ከተለመደው በ30 ዓመት ከሚከፈል ሞርጌጅ በተጨማሪ በ50 ዓመት የሚከፈል አዲስ የሞርጌጅ አማራጭን አምጥተዋል። አንዳንዶች ሀሳቡ ጌም ቼንጀር ነው በማለት ድጋፋቸውን የገለጹ ሲሆን ብዛት ያላቸው የሞርጌጅ እና የሪል ስቴት ኢንዱስትሪ ኤክስፐርቶች ደግሞ ተቃውሟቸውን እያሰሙ ይገኛሉ። በ50 ዓመት ውስጥ የሚከፈል ሞርጌጅን ጥቅምና ጉዳት ለመረዳት የሚከተለው ምሳሌ እንመልከት። አንድ ተበዳሪ ቤት ለመግዛት የ$500,000 ብድር ቢያወጣና ወለዱ 6% ቢሆን ሞርጌጁ የ30 ዓመት ሞርጌጅ መሆኑ ቀርቶ በ50 ዓመት ውስጥ የሚከፈል ቢሆን ወርሃዊ የፕሪንሲፓልና የኢንተረስት ክፍያው ከ30 ዓመቱ ሞርጌጅ በ$366 ዝቅ ቢልም በ50 ዓመቱ መጨረሻ የሚከፈለው ወለድ ግን ከ$500,000 በላይ ይጨምራል። ይህ ምሳሌ የ30 እና የ50 ዓመቱ ሞርጌጅ ተመሳሳይ የ6% ወለድ ክፍያ እንደሚኖራቸው ታሳቢ ያደረገ ሲሆን ነገር ግን በተግባር ሁሌም ቢሆን የ50 ዓመቱ ሞርጌጅ ከ30 ዓመቱ ሞርጌጅ የበለጠ ወለድ ክፍያ ይኖረዋል። ምክንያቱም አበዳሪዎች ገንዘባቸውን መልሰው ለማግኘት ተጨማሪ ረጅም ጊዜ በጠበቁ ቁጥር ሞር ሪስክ እየወሰዱ ስለሚሆን ተጨማሪውን ሪስክ የሚያካክስ ወለድ ይጨምራሉ። በዚሁ መሰረት የ50 ዓመቱን የሞርጌጅ ወለድ 6.5 ብናደርገው ወርሃዊ ክፍያው ከ30 ዓመቱ ሞርጌጅ ክፍያ ጋር ሲነጻጸር በ$179 የሚቀንስ ሲሆን አጠቃላይ የ50 ዓመቱ የወለድ ክፍያ ግን ከ30 ዓመቱ ሞርጌጅ አንጻር በ$612,000 ከፍ ያለ ይሆናል። ሲጠቃለል ከምሳሌው እንደምንረዳውና ብዙ የዘርፉ ኤክስፐርቶች እንደሚሉት ከ30 ዓመት ይልቅ የ50 ዓመት ሞርጌጅ ማውጣት ጥቅሙ አንደኛ ወርሃዊ የሞርጌጅ ክፍያን በአማካኝ ከ150 እስከ $200 በመቀነስ የመግዛት አቅምን አፎርደቢሊቲን ይጨምራል። ሁለተኛ በዋጋ ረገድም በአማካኝ በ5% ወይም ከ20 እስከ $25,000 ከፍ ያለ ዋጋ ያለው ቤት የመግዛት አቅምን ይጨምራል። በመሆኑም የ30 ዓመቱን ሞርጌጅ ኳሊፋይ ለማያደርግ ሰው የ50 ዓመቱ የሞርጌጅ አማራጭ ሁሌ ተከራይቶ ከመኖር ወደ ቤት ባለቤትነት እግርን በማስገባት ከወደፊት የቤት ዋጋ ጭማሪ ተጠቃሚ የመሆንን፣ ከቤት ባለቤትነት ጋር የተያያዙ ወጪዎችን ታክስ ተቀናሽ የማድረግ የታክስ አድቫንቴጅ ማግኘትን፣ የቤት ባለቤት ሆኖ በአንድ አካባቢ ረዘም ላለ ጊዜ በመኖር የሚገኝን የተረጋጋ ህይወት እድልን ይሰጣል። በአንጻሩ የ50 ዓመት ሞርጌጅ ጉዳቱ አንደኛ ወርሃዊ የሞርጌጅ ክፍያው ዝቅ ያለ ቢሆንም በ50 ዓመቱ መጨረሻ የሚከፈለው የሞርጌጅ ወለድ ግን በ30 ዓመት ከሚከፈለው ከእጥፍ በላይ ይበልጣል። ሁለተኛ ብድሩ የሚከፈልበት ፍጥነት በጣም ዝግ ያለ በመሆኑ ለረጅም ጊዜ የሚከፈለው ወርሃዊ ክፍያ በአብዛኛው የሚሄደው ለወለድ ክፍያ በመሆኑና ከቤቱ ዋጋ ላይ የሚቀነሰው መጠን ኢምንት ስለሚሆን ሪል ስቴትን እንደ ሀብት መፍጠሪያ መሳሪያ እንዲታይ የሚያደርገውን ኤኩዊቲ የመገንባት እድል በጣም አስቸጋሪ ያደርገዋል። ሶስተኛ ይህ የብድር አይነት በቤት ገዢዎች ተቀባይነት ካገኘና በብዛት ጥቅም ላይ መዋል ከጀመረ ብድሩ ከታቀደለት ዓላማ በተቃራኒ የመግዛት አቅምን ከመጨመር ይልቅ የገዢዎችን ቁጥርና በገዢዎች መካከል የሚኖረውን ፉክክር በማብዛት የቤት ዋጋን በማናር የመግዛት አቅምን የበለጠ ሊያጠባው ይችላል። አራተኛ አበዳሪዎች 50 ዓመት አሻግረው የሞርጌጅ እና የሪል ስቴት ገበያው እንዲሁም በአጠቃላይ የሀገሪቱ ኢኮኖሚ ምን ሊመስል እንደሚችል ለመገመት የሚቸገሩ በመሆኑ ራሳቸውን ከኪሳራ መጠበቅ ስለማይችሉ በአጠቃላይ የፋይናንስ ሲስተሙ ለአደጋ የተጋለጠ ይሆናል። አምስተኛ ሰዎች አብዛኛውን የህይወታቸውን ክፍል በሞርጌጅ ዕዳ ክፍያ ውስጥ እንዲቆዩ ስለሚያደርግ የጡረታ ዘመናቸው የፋይናንስ ሁኔታ ደካማ ይሆናል። ስለሆነም አዲሱ የትራምፕ የ50 ዓመት የሞርጌጅ ፕላን ለቤት ገዢዎች አቅም ፈጣሪ ነው ትላላችሁ ወይስ አደገኛ ቁማር? ሀሳቡን ኮሜንት ላይ ያስቀምጡ። ስለዚህ ጉዳይም ሆነ ለቤተሰቡና ለኢንቨስትመንት የሚውሉ ፕሮፐርቲዎችን መግዛትና መሸጥን በተመለከተ ለተጨማሪ መረጃ ኮንታክት ያድርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።